ከሀገራችን ታሪካዊ ጠላት ከሚባሉ አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። የኢትዮጵያ ሕዝብ አደራ ሲሰጥ የጥይት ድምጽ አላስቆመውም። ከግጭቱ በኋላ ምን ተሰርቷል? አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። የአማራ ክልል ሁኔታ እንዴት ነው የሚገለጸው? ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ከለውጡ በኋላ ምን ሰራችሁ? ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? ይኸውላችሁ አያችሁት? የአማራን ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረ ማን ነው? ያኖ ላይ ሐውልት ያቆማችሁት እናንተ ናችሁ። በደኖ አርባ ጉጉ ወተር ገና የሽግግር መንግስት ባለበት ጊዜ አማራውን ከነ ነፍሱ ገደል እየከተታችሁ ነፍሰ ጡሮችን ገደል እየከተታችሁ የቆያችሁት እናንተ ናችሁ። ወደ ሌላ ትሰደን ኢትዮጵያዊ አይደለንም፣ ኢትዮጵያዊ ለመሆን እንደራደራለን ስትሉ የነበራችሁት እናንተ ናችሁ። ስልጣን ያዝን ባላችሁ ማግስት የሰበሩንን በሰበሩን ቦታ ሰብረን ተቆጣጠር ነው ያላችሁት እናንተ ናችሁ። የት ጠላት ፍለጋ ትሄዳለህ? በ8 ዓመታት ውስጥ አማራ በምድራችን ላይ አይቀበርም ያላችሁት እናንተ ናችሁ። ያብቹ ጎሳ የገላን ጎሳ የንትን ጎሳ አፈናቅለው ብለህ ኃጢአት ክፋት የዘረዘርከው አንተ ነህ። ለማ መገርሳ ምንድን ነበር ያለው? ጡትህን የቆረጠ እየተባለ የጥላቻ መዓት የጥላቻ ድሪቶ የተዘራበት ህዝብ ነው። ማን ነው ያንን የጥላቻ ድሪቶ የዘራው? የተስፋዬ ገብረአብ ትርክት የተረካችሁ ምንጭ ያደረጋችሁት እናንተ አይደላችሁም ወይ? እንነጋገር። ብልጽግና የሚባል ድርጅት መሰረትን ስትሉ ብልጽግናን የመሰረትንበት ዓላማ ብላችሁ የገለጻችሁልን ምንድን ነው? እናምጣው፣ ቪዲዮ እንዳይደጋገም ብለን ምንድን ነው ያላችሁት? ይሄ ድርጅት የእኛ ድርጅት ነው አላችሁ። እንዴት እንረሳሳለን? አማራን የማጥፋት እቅድ አለኝ ያልከው አንተ እኮ ነህ። ታየ ደንዳ እኮ በሕይወት አለ፣ ተናገረው። ሾርት ሚሞሪ እንዳልከው ምን ረሳ አድርገህ ነው? አማራውን አጠፋዋለሁ እየሰራሁበት ነው። ለማን ነው የምትነግረው? አማራን ጠላት አድርጎ የኖረ ማን ይለናል እንዴ? አንተ አሁን ላጠፋው ነው አልክ እኮ። ባንኩንም ታንኩንም ያስከው ሰውዬ ታየ ደንዳ አሁን እስር ቤት ነው። እናምነዋለን፣ አምነነዋል። ምንድን ነው የሚያወሩት እነዚህ ሰዎች? ማንን ሊነግረን ነው የሚፈልገው? ጠላታችሁ ምናምን 27 ዓመት ምናምን ሊለን ነው። ዲቲንክ አማራ የደነቆረ ነው? አንተ በሰጠው አቅጣጫ እንትና ጠላት ብሎ ነው እና አማራን ጠላት ብሎ የኖረው ማን ነው ካልክ በኋላ አማራን ጠላት ብሎ ከኖረው አሁን በሌላ በኩል ደግሞ ሻቢያ ሊል ነው። እሺ አማራን ጠላት ብሎ ነው ሻቢያ የኖረው ብለን እንውሰድና አንተ ቀለበት አድርገህ ኢሱ ስትለው አልነበር እንዴ? ስትጣላ ነው እንዴ አማራን ጠላት ብሎ መኖራቸው ትዝ ያለ? አማራን ለዘመናት ጠላት ብለው ከኖሩ ጋር አልታረቅም ለምን አላልክም? ዛሬ መጥተህ ሲጨንቅህ 4 ኪሎ ሲነቃነቅ ሲያበቃልህ ነው ወይ ነው ጥያቄው? ያበቃልሃል። እንደዚህ ያለ ወንበዴ ስርዓት 4 ኪሎ እንዲኖር አይፈለግም። እንደዚህ አይነት አጭበርባሪ ሰው እንዲቀልድብን አንፈቅድም። ስለዚህ አርብ ሊያጭበረብር የሚመጣው አብይ አህመድ ጩልሌ አጭበርባሪ ነህ፣ ወስላታ አጭበርባሪ ነህ፣ አንሰማህም ነው መባል ያለበት። ከዚህ በኋላ እንድትነግዱብን አንፈቅድም ነው ማለት ያለበት አማራው። አንፈቅድላችሁም፣ ሌላ ቦታ ነግዱ፣ አሁን አያዋጣም መባል ነው ያለባቸው እነዚህ ሰዎች። አማራን በጠላትነት ፈርጆ የኖረ ማን ነው? ማን ነው ፈርጆ የኖረው? ንገረን፣ ማን ነው? ምኒልክ የሰሯት ሀገር ናት ብላችሁ እኮ ነው ተረካችሁ፣ ትርክታችሁ እኮ ይሄ ህገ መንግስት የጻፋችሁት እናንተም አይደላችሁ እንዴ? ሌንጮ ለታ ሲናገር አልነበር እንዴ? የጻፈውን መጽሐፍ እኮ አይተናል። ኦፍኮርስ ከዚህ ነገር ወያኔ ንጹህ ናት፣ የትግራይ ፖለቲካ እናራምዳለን ያሉ በተማሪ ጊዜ እንቅስቃሴ የመሩ አካላት ይሄ የድንቁርና ፖለቲካ አልተሸከሙም አላራመዱም እያለን አይደለም። ግን እንደ ኦነግ እጃችንን ልንታጠብ ነው ከዚህ ኃጢአት እንዳትሉ።
ባለፉት ጊዜ ብላችኋል። ሐውልት ያቆመች ኖ የምን ወያኔ ነው? እናንተ ነው ሐውልት ያቆማችሁት። ወያኔ ከሆነ አባረን ሰብረን አባረናታል ብሏችኋል። አኑልኝ ታዲያ ምን በየዓመቱ እየሄድክ የአበባ ጉንጉን የምታስቀምጥበትና እንደ ጣዖት ጭስ የምታጠነው ወያኔ የተጣላሃት ወያኔ ሰባብሬ ያባረርኳት ያልከው ወያኔ ያስገድዳህ ነው እንዴ? መዝሙር አድርጋችሁ ነፍጠኛው ምናምን ለዚህ ትውልድ ይኸው እኮ 8 ዓመት ሙሉ በባሰ ሁኔታ እንደውም በከፋ ሁኔታ መዝሙር እያዘመራችሁ ሕፃናቱን በዚህ ኮች እያደረጋችሁ ያሳደጋችሁ እናንተ በይፋ እያንዳንዳችሁ አመራሮች ምን እየሰራችሁ ነው ያላችሁት? የሰዎቹ ሀገረ መንግስት ግንባታ ከ100 ዓመት በፊት ከሽፏል። አሁን የኛ ነው እያላችሁ እኮ የምትሳለቁት እናንተ ናችሁ። የኦርቶዶክስ ቤተክርስቲያን ላይ በየቀኑ እሳት የምትለኩሱት እናንተ ናችሁ። የምን ጠላት ፍለጋ ነው? ወዴት? በሽግግር መንግስቱ ጊዜ ቢሆንም ማነው አሁን የመጣው? ይሄ ስሙን ጻፉልኝ በኮሜንት ባር ላይ። የመጀመሪያው የኦሮሚያ ፕሬዝዳንት የነበረው የሽግግር መንግስት አሁን በቅርቡ አቀባበል ያደረጉለት ቀይ ምንጣፍ አነጥፈው አቀባበል ያደረጉለት ሰውዬ በሽግግር መንግስት ዘመን ዋተር በደኖ አርባ ጉጉ አማራውን በገፍ ከጨፈጨፉ በኋላ የዘር ማጥፋት ወንጀል ተፈጽሟልና ይጣራ ተብሎ ሲጣራ የነበረ ሰውዬ መጀመሪያ ከካደ በኋላ አዎ ተፈጽሟል፣ ግን ከበላይ አመራር እንደ ድርጅት ወሰነን ሳይሆን ወታደሩ ያደረገው ነው ብሎ ለመሸወድ የሞከረ ሰውዬ ከዚያ በኋላ ልም ብሎ ከሀገር ከጠፋ በኋላ አሁን ዘመኑ የኛ ነው የሚሉ ሰዎች መቆጣጠራቸውን ሲያቅ ተመልሶ የመጣ ሰውዬ ወዴት ነው የምትሄዱት? ማንን ለማጭበርበር? ማንን ለማሳሳት? ማን የት ጋር ለመቀላመድ? እንዴት ተለመናችሁ እኮ። በዚህ ወቅት አማራን በጠላትነት ፈርጆ ከጥንትም ቢሆን ማን ነው በዋነኛነት የወጋን ማን ነው በዋነኛነት ያጠፋን የሚለውን ሌላ ጠላት ፍለጋ እንድንሄድ የመከራችሁን ከሆነ የትም ጠላት ፍለጋ አንሄድም። በነገራችን ላይ የምክክር ኮሚሽን ብሎ ምክክር አስቀምጫለሁ ብሏል። እስቲ በፈጣሪ አሁን ቅራኔዎች በምክክር ይፈቱ ተብሎ እንደው ከሆነ ነው የምልህ ለዚህ ለድራማውም ቢሆን የምክክር ኮሚሽን አቋቁሞ ሲያበቃ እሱ በጎን መጥቶ ይሄንን ያመጣል። ምን ማለት ነው አያችሁ? እዚህ የምክክር ኮሚሽን ብሎ ያግተለተለው ላይ የኦሮማራ ስሜት እንዲመጣ ለማድረግ ነው ፍላጎቱ። ይግተልተል አይግተልተል ብለን እንደዚህ የሚባል ጫውታ ከዚህ በኋላ አይሰራም። ኢትዮጵያ ውስጥ የፖለቲካ ቅራኔዎች የሚፈቱበት እውነተኛ የውይይት አውድ መድረኮች ቢዘጋጁ ጥሩ ነው። ምንም ጥርጥር የለም። እውነተኛ ኦህዴድ ለፈለገው ቁማር መጫወታ ባዘጋጀው መድረክ ግን አማራ ልክ እንደተወከለ አድርጋችሁ ፕሪቴንድ ለማድረግ የምትሞክሩትን ሙከራ እዛው ተውት። ሁለተኛ አማራና ትግራይ መካከል ፍጅት እንዲፈጠር በዛና በዚህ የተራወጣችሁ ያላችሁት 2-3 ማሊያ ለብሳችሁ ትፈነዳላችሁ ጧት ላላችሁ እንጂ በአማራና በትግራይ መካከል ያሰባችሁ ጦርነት እንዳይለኮስ ብርቱ ጥረታችንን አናቋርጥም። ለማንም ብለን አይደለም፣ ለህዝባችን ብለን። በዚህም በዚያም የፈለገው ይራውጥ እንደ ህዝብ ነው እያልን ያለ ነው። እንደ ህዝብ ማን ነው በጠላትነት ፈርጆ የኖረው? አሁን አዲስ ጠላት ሊገዛለት እና አዎ ለካ ጠላት ነው እንድንል ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ለሴራ ጎንጓኞች መሳሪያ የሚያስታጥቀውስ ማን ነው? አዩ ለአማራው ጠላት አሁን ሻዕቢያን አስታጠቀ እያሉ ስለሚከሱት ማለት ነው። ለሴራ ጎንጓኞች አሁን ፋኖን አስታጥቋ ከሆነ ለአማራ ጠላት ሆነ ወይስ አማራ ራሱ እንዲከላከል ረዳው ነው ጥያቄው። በማስታጠቅ ከሆነ ከማል ገልቹ ምስክር ነው። እናንተ ጫካ ያሰማራችሁትን ጋሸና ሲርናን ስታስታጥቁ ማንን ልታስፈጁ ነው እያላችሁ 8 ዓመት ሙሉ ወላሂ አማራ አልሆንም እያለች የተገደለችው በምልክትነት አይሻን ወስደን መከላከያ የምትሉት ደህንነት ማነው የኦሮሚያ ፖሊስ ልዩ ኃይል የምትሉት አካል አማራውን ባልተቋረጠ ሁኔታ ሲፈጀው የተነበራችሁ የቢቢሲ የዛሬ ዘገባ ብትመለከቱ ባለፉት 4 ዓመታት ብቻ ከ400 በላይ ኦርቶዶክሳውያን አርሲ አካባቢ ብቻ ተገለዋል። ቢያንስ በአማካኝ በዓመት 100 ኦርቶዶክሳውያን ኦሮሚያ ክልል አርሲ ላይ ይገደላሉ። 400 አማራ ባለፉት 4 ዓመታት ተገሎ አብይ አህመድ መጥቶ አሁን ለተፈጸመው ግድያ ቅርብ ጊዜ ለተገደለው ግድያ ምርጫውን ለማስተጓጎል ይላል።
4 ዓመት 400 የተገደለው የትላንቱን ምርጫ ለማስተጓጎለው እንደዚህ አይነቱ ወሮበላ እንደዚህ አይነቱ ነውረኛ ሰውዬ አሁን መጥቶ እንደዚህ እንዲቀባጠር ነው ምንፈልግለት። ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም ያህል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ሚኒሊክ ያለ ጎበና ከሱ አንደበት መስማት ይሄን በጣም ነው ዘግናኝ ነው እውነት ለመናገር። ሚኒሊክ ያለ ጎበና ያለ ሚኒሊክ ምናምን እያለ ያለው ምንድነው መሰለ? ያው በብሔረሰብ ደረጃ ኦፍ ኮርስ ምንም እኔ ብሔረሰባዊ ጥላቻ የለኝም። እንደ ህዝብ አንድ ህዝብ በጠላትነት አይፈረጅም። በመሪር ሁኔታ አማራን በጠላትነት ፈርጆ አማራን ለማጥፋት በመስራት ረገድ ግን ጣሊያን በለው ቲፒኤልኤፍ በለው ሌላ የፈለከው ሻቢያ በለው የፈለከውን ጥራው የፈለከውን በል ባለፉት 8 ዓመታት ኦህዴድ የሚባለው የኦሮሞ ብልጽግና ብሎ ራሱን የሚጠራው አካል በአማራ ህዝብ ላይ የዘራው ጥላቻ የፈጸመው እልቂት አማራ በታሪክ እንዲህ ያለ እልቂት አጋጥሞት አያውቅም። ጠላት በሚላቸው ሰዎች በ27 ዓመት ጊዜ ውስጥ አማራ ክልል ላይ እንደዚህ አይነት ፉልፍሌጅ ጦርነት ተከፍቶ የአርሶ አደር ሰብል ቤት ለቤት የሚያቃጥል የለም። ለማስመሰልም ቢሆን የአርሶ አደሩን ቤት ይጎበኙ ነበር። የአርሶ አደር ማሳ ላይ እናያቸው ነበር። እንመለስን የእናንተ መሪር ክፋት የኦህዴዶች ጭካኔና አረመኔነት ተመልሰን ክፋት ያደረገብንን መለስን ጭምር አርሶ አደር ጎብኝቷል ብለን ምስክር እንድንሰጥ እያስገደደን ነው። እናንተ የሰራችሁት ክፋት እናንተ የሄዳችሁበት የኃጢአት ልክ አማራ ተለይቶ በጠላትነት በመፈረጅ ረገድ የኦህዴድን ያክል የኦሮሞ ብልጽግናን ያክል የከፋ አካል የለም። መሸነፍ ያለበት ቡድን ነው። ይህ ቡድን በአማራ ላይ ብቻ አይደለም። የትግራይ ህዝብ መሪር ጠላት ነው። የትግራይ ህዝብ በዘመኑ በታሪኩ ታግየዋለሁ ምናምን የሚባለው ደርግ የፈለከው ዘመን ወደ ኋላ ተመለስ። የትግራይ ህዝብ ባለፉት 8 ዓመታት ያየውን ፈዳ አይቶ አያቅም። የትግራይ እናቶች ሜዳ ለሜዳ አቧራ ለአቧራ እየተንከባለሉ ፈጣሪን መቼ ይነጋል መቼ ይመሻል እያሉ የተማጸኑበት ዘመን የለም። ደርግ የመጨረሻ እንደው ጭካኔ ተብሎ እየተገለጸ ስሙ የሚነሳበት ሐውዜን ነው። ቀይ ሽብር ከተባለ በየትኛውም የኢትዮጵያ ክፍል የተከናወነ ነው። ቀይ ሽብር ተለይቶ ትግሬ ተለይቶ አማራ የተጠቃበት አይደለም። ቀይ ሽብር ነጭ ሽብር የሚባል በዘመኑ የነበረ መገዳደል ነበር። ኦህዴድ ግን አማራ የሚባል ነጥሎ በዘግናኝ ሁኔታ ነው የጨፈጨፈው። በ27 ዓመታት ውስጥ አማራ በኢትዮጵያ ፖለቲካ ውስጥ ማርጂናላይዝ እንዲደረግ በጠላትነት እንዲታይ የሕገ መንግሥት ትርክታ ኑረዋል። አማራው በፖለቲካ ውስጥ ተወዳዳሪ ሆኖ እንዳይወጣ አድርገዋል። የአማራው መንቃት እኛን ስልጣን ያሳጣናል ብለው ቲፒኤልኤፎች ሰግተዋል። 4 ኪሎን ለኦሮሞ አስረክበን እንሄዳለን ብለው ፎክረው ነበር። አስረክበው ሲሄዱ የገጠማቸው እነሱ ያውቃሉ። ይህን አንረሳም። ይህንን አንረሳም። ነገር ግን ኦሮማራ ብላችሁ ስታበቁ ባለፉት 8 ዓመታት ስልጣን ከያዛችሁ በኋላ የፈጸማችሁትና ገና ልትፈጽሙ የተዘጋጃችሁት ግፍ ዛሬ እንዲህ እየተናገርን ባለበት በህዝባችን ላይ እያዘነባችሁት ያለው ሞርተር እያዘነባችሁት ያለው ድሽቃ ታንክና መድፍ እየነዳችሁ የአርሶ አደር ቤት ገብታችሁ የመከላከያ ዩኒፎርም እንደለበሱ ቪዲዮ እየቀረጹ ጎተራ እየነደሉ ልጥ እየደፉ ድስት ንፍሮ መቀቀያ ድስት በዶማ እየበሳ እኮ ቪዲዮ የሚቀርጽ እኮ ሰራዊት እኮ ነው አሰማርተህብን እያስፈጀ ያለው የአማራን ህዝብ። ይሄን አድርገህ ስታበቃ ጠላት ፍለጋ ማን ነው በጠላትነት ፈርጆ የኖረው ትላለህ እንዴ? በጠላትነት ፈርጀው ከኖሩም በጠላትነት ፈርጀው የኖሩበት ጊዜ እንዴት ኃጢአት እንደሆነ ዛሬ ገብቷቸዋል። ዛሬ ኤርትራ ላይ አማራ ጠላት ነው የሚል ዘመቻ አታይም። ዛሬ አማራ መጥፋት አለበት አማራ ማርጂናላይዝ መደረግ አለበት የሚል ኤርትራ ላይ ይሄ ሲነዛ አታይም። ትላንት ስለተባለው ነገር አታስታውሰን። የእኛን ቁስል አትከክ። ለእኛም በቃለን ለሱ በምን በኩል ቁስላችን እንደምናክመው እኛ እናውቃለን። ኦህዴዶች ለእኛ ቁስል አዝናችሁ አይደለም፣ እያመረቀዘ ስናነክስ እንድንኖር ነው ፍላጎታችሁ። ስለዚህ አንሰማችሁ። ትግራይ ላይ ያለ የፖለቲካ ኃይል በተማሪዎች እንቅስቃሴ ጥራዝ ንጥቅ የሶሻሊዝም አብዮት ምናምን ይዞ አማራን በጠላትነት ፈርጆ ተንቀሳቅሰዋል። አዎ
ተመልሰ ያንን እንደ ቁስል እያከክ እኛ ጋር ምናምን እንዴ እዚህ እየቆራረጥከን አይደል እንዴ? የሸረካክተ እንደ ሰው እንዳንቆጠር አድርጋችሁ አካል እየቆራረጣችሁ የምጥሉ አይደላችሁ እንዴ? ጭካኔንማ በእናንተ ዘመን አየናት። ቲፔሌፍስ ስንወነጀለው እኮ በማሰር ነው፣ በመግረፍ ነው። መግደልም ከሆነ ምርጫ 97 ለፈጸሙት የአደባባይ ግድያ ይጠየቁበታል። የፖለቲካ ኤሊት የሚባል አካል የተሰወረ የጠፋለ፣ ተገሎ የተጣላለ፣ ከሀገር እንዲሰደድ የተደረጋለ። አዎ አለ። ቢደመር ግን እናንተ አንድ አሊዶሮ ላይ በአንድ ትልቅ አውቶቡስ አፍናችሁ የወሰዳችሁትን አያክልም። አንድ ቀን ለአንድ የወሰዳችሁት ብቻ አያክልም። ምናልባት እንግዲህ ጠቅላይ ሚኒስትር አብይ ቃለ ምልልስ ሲሰጡ ያው ብዙ ሰው ጋር የመድረስ እድሉ ሰፊ ስለሆነ የእነርሱ ደጋፊዎች የሆኑ ሰዎችም አሁን ምናልባት ማድመጥ የሚችሉበት ያው ሰዎች ናቸውና መመዘን የሚችሉበት ሁኔታ አለ። ከምንም በላይ ደግሞ ረዥም ጊዜ ነው የተመጣው። ከዛ በኋላ በነዛ ጊዜ ውስጥ የተነገሯቸውና በተጨባጭ ያለው ነገር ምንድን ነው የሚለውንም ለመመለስ የሚያግዙ ነገሮች ናቸው። ሰኔ 15 አማራ ክልል የተፈጸሙ ግድያ በተመለከተ አማራ ክልል መጨረሻ ላይ ጠመንጃ ላምስቶ ለመንቀሳቀስ የሞከረው ኃይል ወለጋ፣ በተለያዩ የኦሮሚያ ክልሎች ሰዎች ተገደሉ የሚለውን መተከል፣ ደራ፣ በረራ የሚሉ አጀንዳዎችንም ጨምሮ ከመነሻው ለመቃወም ከመነሻው በሆነ መንገድ በደከማ ምንድነው ታግሎ ስላልመጣ ወይ ደግሞ ጋራ ወጥቶ ወርዶ ስላልተገኘ በቀላሉ እንጥለዋለን የሚል እምነትም ስላደረባቸው፣ በነገራችን እነሱ ብቻ አይደሉም። ሸኔም እኮ ሁሌ የምናወራው ነገር ነው እኮ። ትግል በነበረበት ሰዓት፣ ግብ በነበረበት ሰዓት ያልነበረ ድርጅት በክብር በአውሮፕላን ከገባ በኋላ መተኮስ እንደጀመረ ሁሉ እዚህም ፋኖ ምናምን በሚል የተሯጭ ያለው ተመሳሳይ ነገር ምንም በሌለበት ኮሽታ በሌለበት ይልቁንም ለአማራ ሕዝብ እታገላለሁ የሚል ድርጅት ቡድን ስብስብ የአማራ ሕዝብ የተወሰዱበት መብቶች ቢያንስ በጣም በትንሹ ከዛ ቡድን ጋር በተያያዘ የመብት ጥያቄ በማንሳታቸው በወህኒ የሚማቀቁ በሺዎች ያው ዋና ቀሰው ቃሊቴ ምናምን ያለውን የሚያስታውሱ በየቦታው የታሰሩ በሺዎች ከወህኒ ቤት መውጣት የቻሉበት ሁኔታ ተፈጥሯል። የደረሰባቸውን ሰቆቃ፣ የደረሰባቸውን ግፍ፣ ማንነትን መሰረት ያደረጉ ጥቃቶችን በአደባባይ በቪዲዮ በአማራ ክልል ቴሌቪዥን ጭምር ራሳቸው በዝርዝር የተናገሩት ነገር ነው። ያ ቡድን ሄዶ ያ ቡድን ወደ ስልጣን የመጣውን መንገድ በሚያዋክብበት ሰዓት አብረው የሚያዋክቡ ሰዎች ዓላማቸው ምንድን ነው የሚለውን የበለጠ ዛሬ ላይ ቆሞ መጠየቅ፣ ያኔውንም መመርመር ቢቻል ብዙ ነገሮችን እንዳይወሳሰቡ ለማድረግ ያግዝ ነበር። የአማራ ክልል ላይ ከተፈጸመው ግድያ ጋር በተያያዘ ዝርዝር ነገሮች መግባት የሚያስፈልግም ነገር አይመስለኝም። በአደባባይ ብዙ ጥያቄዎች አንስተዋል። መንግስት በቀላል የመጣ ስለሆነ ሸኔ ጠመንጃ አንስቶ መተኮስ እንደጀመረው ሁሉ ይሄኛውም ደግሞ የአማራን ሕዝብ አንደኛ የህወሓት አገዛዝ በመወገዱ ደስተኛ የሆነ ማህበረሰብ ነው። የመጣው ለውጥ ጋር ደግሞ የተጣጣመ ነው። የመጣውን ለውጥ በደንብ ደግፎታል። ድጋፉንም በአደባባይ በተለያየ መንገድ አረጋግጧል። ከዚህ ሁኔታ ውስጥ ይህንን ማህበረሰብ ማውጣት የመጀመሪያ አስፈላጊ ነገር ነው። ስለዚህ በኦሮሚያ አካባቢ ያሉ ጭፍጨፋዎች ምናልባትም ዛሬ ላይ ቢዛሞ ምናምን የሚል ፋኖ ወለጋ ውስጥ መደራጀቱን ስናይ ፋኖና ሸኔ ሙሽ ገዳይም ምሽ አውራጅም ከመነሻው ጀምሮ ግንኙነት ነበራቸው የሚለውን በደንብ መፍተሽ ያስፈልጋል። ዛሬ ላይ የፈጠሩት ትብብር ገዳይና ሙሽ አውራጅ ዛሬ ላይ እንዴት ድንገት ግንኙነት ይፈጠራል? ሁለቱም በየራሳቸው ሞከሩ፣ በተናጠል ተኮረኮሙ። አሁን በጋራ ደግሞ ቲፒኤልኤፍ ጉያ ውስጥ ገብተው ምናምን የሚያደርጉት ነገር ያው እንደተጠበቀው ነው ማለት ነው። ስለዚህ በዛ እንቅስቃሴ ውስጥ አማራ ክልል ላይ የነበረው ግድያ በዋናነት እንግዲህ እዛ ላይ የዶክተር አምባቸው ስም እንደገና ደግሞ አዲስ አበባ ላይ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የጀነራል ሰዓረ ስም ስለተነሳ ያ ታሪክ ያ ክስተት በዝርዝር እንደሚያጡበት ምንም የሚያጠራጥር ነገር አይመስለኝም። በቃለ ምልልሱ ላይ ይሄ ነገር ስለተነሳ
በወቅቱ ምን ተፈጠረ የሚለውን ነገር ምናልባት ሰዎች ዛሬ ላይ ቆመው ካሉ ሁኔታ ተነስተው ለምንድነው አማራ ክልል ላይ ህብረተሰቡን ወደ ቁጣ ወይ ደግሞ ወደ ተቃውሞ ውስጥ ለመክተት አንደኛ የተደረገው ነገር ምንድነው? ሰኔ 15 ነው። ወዲያው ግድያውን ያስተባበሩትና የመሩት ጠቅላይ ሚኒስትሩ ናቸው የሚል ነገር ወዲያውኑ ተበተነ። ለዛ ምክንያት ያደረጉት ከግድያው በኋላ ቃለ ምልልስ የሰጡት በአማራ ክልል ቴሌቪዥን እንደሆነ ግልጽ ነበረ። ያ እንዴት እንደሆነ የአማራ ክልል ቴሌቪዥን እንዴት እንደገባ መግለጫው ባህር ዳር ተሰጠነ የተባለው አዲስ አበባ እንዴት እንደተሰጠ ዝርዝር ነገር ወጣ ብቻ ሳይሆን ከግድያው ጋር በተያያዘ ጀነራል አሳምነው ጽጌ ግድያውን መፈጸማቸውን ከአማራ ክልል ቴሌቪዥን ኃላፊ ጋር በስልክ ያደረጉት ቃለ ምልልስ ራሱ አማራ ክልል ቴሌቪዥን ወቅቱ ወጥቶ ከዛም በላይ በግድያው ቦታ የነበሩ ሰዎች ሁሉ ሂደቱን መስክረው ከማንም በላይ ደግሞ ዛሬ ለፋኖ እና ማለት በተቃውሞ ስላሉ ሰዎች የሚታመኑት ከእነርሱ ጋር አሁንም ያሉት ጀነራል ተፈራ ማሞ በአደባባይ ጀነራል አሳምነው በፌስቡክ ሙቀት መወሰዳቸውን የፌስቡክ አርበኛ መሆናቸውን በአደባባይ በቪዲዮ ቃለ ምልልስ ሰጥተው እሱ ተሰራጭቶ የዛን ጊዜ የአማራ ብሔርተኛ እንዴት እንደወገራቸው በቃላት ማለት በስድብ በምናምን ብዙ የሚያስታውሰው ነው። ያ ቪዲዮ ከወጣ በኋላ ጤነኛ የሆነ ሰው አንደኛ እዛ ጋር መድረስም አያስፈልግም። ዝም ብሎ ሂደቶቹ ማንም ሰው ገምግሞ ሌላው ቀርቶ የወጣውንም በምንድን ነው የስልክ ውይይቱን ሁሉ አይቶ ከምንም በላይ ደግሞ በወቅቱ ምክትል ጠቅላይ ሚኒስትር የነበሩት አቶ ደመቀ መኮንን አዲስ አበባ ላይ ከ2 ቀናት በፊት ከግድያው በፊት ስለነበረ ስብሰባ እዛ ላይ የሚሰጧቸው ምስክርነት ሁሉን ነገር ሰዎች መዝነው ምን ሆነ ምን ተፈጸመ የሚለውን ነገር በዝርዝር ለመረዳት ከባድ አልነበረም። ግን ለመተኮስ የስልጣን ጥያቄ ያንን በብሔረሰብ ወይ ደግሞ በማንነት አጀንዳ ዙሪያ ጠቅልሎ የያዘ ኃይል የሆነ መንገድ ጀምረዋል። ባጭር እናሳካለናሉ። ባጭር ለማሳካት እንቅፋት ነው የሚውሉትን ሰው ማስወገድ ነበረባቸው። አስወገዱ። ግን ያስወገዱበት መንገድ ምናልባት ከጠበቁት ውጭ ስለሆነ ያ ደግሞ አንድነቱን ይበትናል ብለው ስለታመነ የዚህ አካባቢ ሰው እዚህን ገደለ እንዳይባል ሌላ ሰው ፍለጋ ውስጥ ተገባ። በኋላ ግን ባለቤቶቹ ሂደት ውስጥ ተዋና የሆኑት ማለት በግድያው ተባባሪ ናቸው እያልኩ አይደለም። የዛን ጊዜ ጸጥታ ኃላፊ ነበሩ። ስለዛ ለአንድ ለቲፒኤልኤፍ የአማራ ብሔርተኛ የቲፒኤልኤፍ ወዳጅ ለሆነ ሰው ከሱ ጋር ያደረጉት ቃለ ምልልስ ነው። ያ ቃለ ምልልስ ከወጣ በኋላ በቃሉ የሚባለው ያ ቃለ ምልልስ ሲወጣ በነገራችን ላይ ጋዜጠኛውም ተወገረ፣ እሳቸውም ተወገሩ። አማራ ብሔርተኛ አሁን ያው ዋናው ነገር የጋራ ምናምን የሚባል ነገር ስላለ ተመልሰው አንዳንድ ግንባር መተው ብቻ ሳይሆን አሁን ጀነራል ተፈራም ያው ምንድነው ፋኖ ሆነው በበረሃ መግባታቸው ይታወቃል። ብዙ ጊዜ እንዴት ምናምን የሚለውን ነገር ባለፈው አንስቼዋለሁ። አንዳንድ ሰዎች ይሳሳታሉ። ቶሎ ድርድር ይጀምራል እዚህ ሆኜ ከምመለከት ከዛ በመጣ ምናምን ብለው የተሳሳተ ስሌት ውስጥ ገቡ ብለው ስለ ጉዳዩ የሚያውቁ ሰዎች አንዳንድ ያነሱትን ባለፈው አንስቼ ነበር እና ያ ቃለ ምልልስ የጀነራል ተፈራ ማሞ ቃለ ምልልስ ከወጣ በኋላ ስለ ሰኔ 15ቱ አማራ ክልል ስለተፈጸመው ነገር ጉዳዩን ለባለቤቱ ሰጥቶ እዛ ሂደት ውስጥ ለምን ተገባ የሚለውን ወደ መመርመር ከዛ ጀርባ እነማን ያሉት የሚለውን በፈተሽ እዛ ላይ ማተኮር ነበር የሚገባው። ነገር ግን ጠላት መፍጠር ስለሚያስፈልግ ህብረተሰብ ለማሰባሰብ የሆነ ጠላት የሚሉት ነገር ደግሞ የዘር ፖለቲካ ስለሆነ ከሌላ ማህበረሰብ የሚወለድ ሰው ደግሞ በአመራር ደረጃ ያለ ሰው ሲሆን ለማሰባሰብ ለማስተባበር ይመቻል በሚል ይሄን ነገር እስካሁን ሲቸረችሩት ቆዩ። መጀመሪያ ላይ የሰሙ ሰዎች እዛው ጋር ቆሙ። ከዛ በኋላ ሁኔታዎችን ለማየት ለመመርመር አልቻሉም። በላዩ ተረትና ልቦለድ ነገር እየደረቱባቸው
እዛው ይቀርቡ የቆሙ ሰዎች አሉ። ምናልባት እንዲህ አይነት አጋጣሚዎችን ጠቅላይ ሚኒስትሩ መጥተው ሲናገሩ በዚህ በኩል መረጃ ለማጥራት እድል ይኖር ይሆን ወይ? ይሄ ነገር የሆነ ወይ እነዚህ ሰዎች ያስተነገጣቸው የሚለው ምናልባትም ያውቁታል፣ ይረዱታል። ምንም የሚያጠራጥር ነገር የለም። ቅን ፖለቲካ፣ ቅን የአማራ ህዝብ ጥያቄ እንዳልሆነ ትልቁ ማስረጃው አንዳቸውም እነዚህ ብሔርተኞች ስለዛ ግድያ ቢያንስ እከሌ ማለቱን ባይፈልጉ እንኳን በስተት ተፈጸመው ምናምን ብለው ለመሸፋፈን እንኳን አይሞክሩም። ዛሬም ሌላ አካልን በኃላፊነት ለማጠየቅ እነ ጀነራል ታፈራ ሁሉን ነገር ከዘረዘሩት በኋላ ማለት ነው። አብዛኞቹ የዳሰሳቸው ነጥቦችን በተመለከተ ንግግር ያደረገባቸው አንደኛው የኦሮማራ ጉዳይ ነው፣ ሌላኛው የትብብር ጉዳይ ነው፣ ሌላኛው የሰኔ 15 ጉዳይ ነው። እነኚህ ሁሉም ጉዳዮች በዚህ ወቅት ትኩረት ሊሰጣቸው የሚገቡ ወይም የተለየ ቁም ነገር ያላቸው ሆኖ አይደሉም። አንድ ጠቅላይ ሚኒስትር እነኚህ ነገሮች አጀንዳ ሊያደርግ የሚችልበት ሌላ ምክንያት ምንም ማግኘት አትችልም። ቁርሾን መፍጠር ወይም ደግሞ አለ ብሎ የሚያስበውን ቁስል ማከክ እና ስንጥቅ መፍጠር አማራው የኃይልና የፖለቲካ ማዕከል እየፈጠረ መሄዱ ስላሳሰበው ያንን የኃይልና የፖለቲካ ማዕከል እንዳይጸና ለማድረግ ሌላ አደጋ የውስጥ ሽኩቻ ለመፍጠር አንጃ ለመፍጠር ይጠቅመኛል የሚለውን ትርክት ለመንዛት ነው አሚኮ ላይ የተገኘው። ምክንያቱም ከዚህ የከፉ የባሱ በጣም ትልልቅ ጉዳዮች አሉ። የአማራ ህዝብ በጦርነት እየታመሰ ነው ያለው። በአገዛዙ ይፋዊ ጦርነት ታውጆበት ለ3 ተከታታይ ዓመታት ያለ እረፍት ዋጋ እየከፈለ ነው ያለው። ንጹሃን በየቦታው እየተደበደቡ ነው ያሉት። ስለነኚህ ጉዳዮች ሊያነሳ ጦርነቱን እንዴት ማቆም እንዳለበት ሊያነሳ ነው የሚጠበቀው። አንድ ጤናማ የሀገር መሪ ከፊሉ ሀገሩ በጦርነት ውስጥ ስላለ ያን ጦርነት በምን መንገድ እናቆማለን የሚል በማንኛውም መንገድ ነው ስራ ሊሰራል ብለህ የምትጠብቀው። ነገር ግን ያነሳቸው አጀንዳዎች ፍጹም ከዛ የራቁ ናቸው። አላማውን በአጠቃላይ አላማው የአማራውን የኃይል ማዕከልነት እንዳይጸና ለማድረግ ከቻለም ለመከፋፈል አስቦ ነው ይሄንን ቃለ ምልልስ የሰጠው። በጥቅሉ እንደዛ ነው ማስበው ነው። አማራን መሪዎች እንዲገደሉ ምክንያት የሆኑት የአማራን ህዝብ በየቀየው በድሮንና በዲሽቃ ሲገድሉ የሚውሉት ጠቅላይ ሚኒስትር አብይ አህመድ አሊ አማራ ሆይ እኔ እሻልሃለሁ እያሉ ልጆችህ ከትግራይ ከአማራ ከኦሮሞና ከሌሎች ኢትዮጵያን ጋር ከሚያደርጉት ያልተቀደሰ ትብብር ይልቅ የኔው ኦሮማራ ይሻልሃልና ወደ በፊቱ እንመለስ እያሉ የአማራ ህዝብ ጥያቄ ያለው የሚሉትን ሰዎችም ትንኞችና ቢምቢዎች ናቸው እያሉ በሰኔ 15 2011 ያንን የአማራ ክልል ባለስልጣናት መገደል ምን አመጣው ሲባሉ አማራ ገዳይና ሟችን እኩል የሚያወድስ ነው እያሉ አማራ ልጆችህ ከሌሎች ጋር ያልተቀደሰ ጋብቻ ውስጥ ገብተዋልና እኔ ቅዱሱ እሻልሃለሁ እያሉ አማራ ሆይ ልጆችህ ወልቃይትን ውሰደው እያሉ ነው እያሉ እየቀጠፉ አማራን ከህወሓት እኩል ከማድረግ ይልቅ ከኦህዴድ በታች አደረግሁበት የሚሉትን ስሌት እየተኮራሩበት በዚያ የናምባቸው መኮንን መገደልን ባወጁበት የአማራ ቴሌቪዥን ከዓመታት በኋላ እንደገና ብቅ ብለዋል። ኦህዴድ አማራንና መሪዎቹን ኮንፊውዝና ኮንቪንስ በማወናበድና በማሳመን ህዝቡን ደግሞ በሰበሩን ቦታ ሰበር ነው እያለ እንደሚመራው ሁሉ የአማራን ህዝብ ለመስበር የከፈተው ጦርነት 3 ዓመት ሊሞላው ቀናት ሲቀሩት እንደገና ጠቅላይ ሚኒስትሩ ልኮ የመጨረሻ የማወናበድ ከተቻለም የማሳመን ሙከራ ላድርግ ያለ ይመስላል። ጄኔራል ሰዓረን የገደለው አማራ ነው ለማለት እኔ እጅ የለበትም ለማለትም ሟቹን ራሱን ምስክር አድርገው አምባቸውን የገደሉት አማሮች ናቸው፣ አማራ ግን ገዳይንና ሟችን የማወደስ አመል አለበት እያሉ ጎንደር ከኦሮሞ ጋር ሲጋባ ይኖረ ነው ይሉና የእሳቸውንም ትዳር እማኝ ለማድረግ እየዳዳቸው በተለይ ጎንደር የኦሮሞ ደምደሜ ነው የሚለው መንፈሱ ዛሬም አብሮት ነው ለማለትም እየከጀላቸው አያሌ ከፋፋይና ሴረኛ እንደበታቸውን ይዘው በአማራ ህዝብ ስም እና ገንዘብ በተቋቋመ ቴሌቪዥን እንደገና አማራን ሊያሞኙና ውጊያ ሊያስቀጥሉበት ተከስተዋል። ሰዎችን ከገደሉ በኋላ እኔ እንዳልገደልኩት ያውቃል፣ ሟች የኔ ጓደኛ እንደነበርም ያውቃል እያሉ ምስክር የሚጠሩት ለሞት የዳረጓቸውን ሰዎች ነበር። በሳቸው በሚመራ ኮማንድ ፖስት በህይወት እንዳይያዝ ብለው ያስገደሏቸውን ጄኔራል አሳምነው ጽጌን እኔ የዋልኩለትን ውለታ
የእናቱ ልጅ እንዳልዋልለት ያውቃል፣ እኔ እሱን አላስገደልኩትም ብለው እንደካዱት ሁሉ ሃጫሉ ሁንዴሳን ማንም ሳያውቀው ሚስጥረኛ ጓደኛ ነበር ብለው ሟችን ምስክር መጥራታቸው አይዘነጋም። ይችን ጠቢያቸውን ዘንድሮም ደግሟት አምባቸው ከ2003 ጀምሮ ኦሮማራን ለመመስረት ከኔ ጋር እየተገናኘ ይመክር የነበረ ጓደኛዬ ነው ይላሉ። ይህንን ሲሉ ለምስክርነት የሚጠሩት ራሱን ሟቹን አምባቸውን እንጂ በሕይወት ካሉት አንድ ሰው እንኳን አይደለም። ከሰባተኛ ክፍል በኋላ የት እንደተማሩ አይታወቅም እየተባለ የሚነገረውንና የሚጻፈውን ለማስተባበል ያልቻሉት አብይ ሃይስኩል ላይ ከጀነራል ሰዓረ ጋር ተምሬ ነበር ብለው ጀነራል ሰዓረን ምስክር ይጠራሉ። ከሞቱ በኋላ በ2011 ባለስልጣናትን ለግድያ የዳረገውን ሁነት ካዋለዱ በኋላ አማራ ክልልን በምስለኔዎቻቸው እየተቆጣጠሩ እንዳወደሙት ሁሉ በትግራይ ህዝብ ላይ እልቂት ሲያውጁ በመጀመሪያ በትግርኛ እንደተናገሩት ሁሉ ዘንድሮ ደግሞ በአማራ ቴሌቪዥን ቅኔ፣ ሽምግልና፣ ደቦ ወዘተ የሚባሉ የማህበረሰቡን እሴቶች እየጠቃቀሱ ብቅ ብለዋል። ቅኔው ወደ ኦሮማራ ካልተመለስህ በደቦ ዘምትብሃለሁ የሚል መሆኑ ነው። ኦህዴድና ዴፓ ኦሮማራ ብላችሁ ሚሊዮኖችን ለእልቂት የዳረጋችሁ ናችሁና የአማራን ህዝብ ያለ መሪ ድርጅትና ሰው እንዲቀር ያደረጋችሁም ናችሁና እናም ወደዚህ ወደ ጥፋት መንገድ የምንመለስበት እግር የለንም የሚል ምላሽ ቢኖርም ይህንን ጉዳይ እንተውና ለማ መገርሳን ለግድያ የሚፈልጉ ጠቅላይ ሚኒስትር አምባቸው መኮንንን አልገደልኩም ሲሉ መታመን አለባቸው ወይ የሚለውን እንጠይቅ። ደግሞስ እኒህ ሰሚ ያጡ የሚናገሩት ውሸትና ግጭት፣ ሴራና ተንኮል ብቻ ከመሆኑ የተነሳ አድማጭ የቸገራቸው ናቸው የሚባልላቸው ጠቅላይ ሚኒስትር በዚህ ወቅት ይህንን ቃለ ምልልስ ለዚያውም ከአማራ ቴሌቪዥን ጋር ማድረግ ለምን አስፈለጋቸው የሚለውን እናንሳ። የዚህኛው ጥያቄ ትክክለኛ ምላሽ በሁለተኛው የቃለ ምልልሱ ክፍል እንደሚገኝ ይጠበቃል። አማራ ሆይ ለምን ከትግራይ ጋር መዋጋቱን ተውከው ተጋደልልኝ እንጂ የሚል ጥሪ እንደሚሆንም ከተላለፈው ማስታወቂያ መረዳት ይቻላል። እናም በቀዳሚው ቆይታ ላይ እንመርኮዝና አንድ በአንድ የሴራቸውን ድር ብትንትና አድርገን እንመልከተው። የአብይ ቃለ ምልልስ አንድም በጎ ዓላማ የሌለው በህዝቦች መካከል መቃቃርና ግጭትን ለማብዛት ያለመ ስልጣኔ አደጋ ላይ ወድቃለች ከሚል ፍርሃት የመነጨ መሆኑን ለመገንዘብ ደግሞ የእሳቸውን ባህሪ ያለፉትን ዓመታት የጦርነት አባዚዎች ብቻ መነሻ ማድረግ ይቻላል። ከአብይ አማሮች አንዱ የሆነው የአማራ ቴሌቪዥን ስራ አስኪያጁ ለጠቅላይ ሚኒስትሩ ያነበበው የመጀመሪያው ጥያቄ የሴራው መጀመሪያ ነው። ለመግቢያ የማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። የዚህን ጥያቄ መንፈስ ብቻውን መተንተን የአብይ አህመድን የአማራ ቴሌቪዥን ቃለ ምልልስ ምክንያትና ዓላማ ለመረዳት ያስችላል። አንድ ጠቅላይ ሚኒስትር በአገሪቱ ውስጥ ካሉት ከ80 ብሔረሰቦች ሁሉ የአማራና የኦሮሞ ግንኙነት ብቻ ለምን ተለይቶ ዋና ጥያቄ እንደሆነለት ቀረበ? የአማራ ህዝብ ግንኙነት ያለው ከኦሮሞ ህዝብ ብቻ፣ የኦሮሞም ህዝብ ከአማራ ጋር ብቻ ሲገናኝ ኖረ ነውን? ይህንን የዘር ትንታኔ መስጠት የአንድ ጠቅላይ ሚኒስትር የቤት ሥራ መሆን ነበረበትን? እነዚህን ጥያቄዎች ለመመለስ ስናሰላስል እውነተኛውን ምክንያት ራሳቸው ይነግሩናል። እኔ ከአምባቸው ጋር በ2003 ዓ.ም ኦሮማራን የመሰረተው ነኝ። እሱም እኔን ለስልጣን አብቅቷል። ያ ሁኔታ ግን አሁን ተለውጦ አማራ ከሌሎች ኃይሎች ጋር ያልተቀደሰ ጋብቻ ውስጥ ገብቷልና ኦሮማራ ይመለስልኝ አይነት ንግግር ደጋግመው ያቀርባሉ በሰፊው። ትንሽ ወደኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ከለውጡ ጥቂት ወራት በፊት በኦሮማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱ ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። ያንን ባክግራውንድ ይዞ ነው ወደ ለውጡ ጉዳይ የገባ ነው ማለት ነው። ኦሮማራ የሚለው የጥፋት ጥምረት በኦሮሞና የአማራ ህዝብ ስም ወደ ስልጣን መምጣት ከዚያም ሚሊዮኖችን መግደል ስለነበር አብይ አህመድን አንግሶ የኦሮሞንና የአማራን ህዝብ ጭምር የሚጨፈጭፍ የክፉ ሰዎች ስብስብ መሆኑ ተረጋግጧል። እናም ኦሮማራ ጸረ ኦሮሞም ጸረ አማራ የሆነ ጥምረት ነበርና ተበታትኗል። በመሆኑም አሁን ኦሮማራም የለም። ኦሮማራ ከዚህ በኋላ የሚቀረው እድል ከቀናው በአብይና ዝናሽ አልጋ ላይ ብቻ ነው። እውነተኛው የኦሮሞና የአማራ ልጆች ጥምረት ከሌሎች ኢትዮጵያውያን ጋር በመሆን አገርን ለመታደግ ሲባል እየተዋለደ ስለመሆኑ በመነገር ላይ ነው። ይህንን ያወቁት አብይም የሞኙን ለቅሶ መላልሰው አበባዬ እያሉ ኦሮማራይን እንደገና እያሉ ናቸው።
ጎንደርን ላለማው ስል ጎጃም ከለከለኝ ብለው በአደባባይ ሲነገሩ የሚደመጡት ወሎ ውጊያ የማይችል ብቻ ሳይሆን ባንዳም ነው ሲሉ የተሰሙት ጎጃም በምዕራብና ምስራቅ ጎጃም አይዋደድም እያሉ ለመናገር የማይሽኮረመሙት አብይ አህመድ በዚያው ከፋፋይ አንደበታቸው ጎንደርን በተለየ ሁኔታ ማስቀመጥ ይፈልጋሉ። ድሮም ጎንደር ከኦሮሞ ጋር ሲጋባ ነበር በማለትም እሳቸው ከጎንደር መጋባታቸውን ሰዎች እንዲረዱላቸው በማድረግ የኦሮሞ ደምደሜ ነው ያለው ጎንደሬ ዛሬም ደሙን ይስጥና የእኔን የአማቹን መንግስት ይታደግ ያሉ ይመስላሉ። በኦሮማራ መንገድ ስልጣን በያዝኩ በማግስቱ የኦሮሞ ደምደሜ ነው ያለችውን ጎንደርን ጎበኘኋት በማለትም ለጎንደር ውለታ መመለሳቸውንና ትስስራቸውም እንዳለ መሆኑን ለማሳየት ሲሞክሩ በአሁኑ ወቅት በክልሉ አውራጃዊነት መስፈኑን ጣል በማድረግ ነው። እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ብሔርተኝነት ስሜት፣ በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ የአብይ አህመድ የመከፋፈል ስሌት በአውራጃም በከተማና በቀበሌ ደረጃም ሲተነተን ይህንን ይመስላል። የነገሩ አልፋና ኦሜጋ ኦሮማራይን መልሱልኝ የሚል ነው። ጎንደርን ነጥለው ማጥቃት ወይም ማስጠቃት ከዚያም መከፋፈል እንደሚፈልጉ የሚጠቁመው ንግግራቸው ሲቀጥል ወልቃይትን ለጎንደር አምጥቼለት አሁን ጎንደሬ ከጎንደር ወልቃይት ይመላለሳል። ይሁን እንጂ ፋኖ ለትግራይ መልሶ ሊሰጠው መሆኑን ትግራይ ያሳውቋል፣ የተከላከልኩት እኔ ነኝ እያሉ የተግተለተለ ውሸታቸውን ይሰድራሉ። ስፔሲፊካሊ ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ይህ የአብይ አህመድ ሱፍ የለበሰ ውሸት ነው። እናም ወልቃይትን ለአማራ ህዝብ ህልውና እንታገላለን የሚሉት ሁሉ ውሰዱት ብለዋል የሚለውን እልም ያለ የአብይ አህመድ ቅጥፈት እንደዋዛ ማለፍ አይገባም። እኔ ለጎንደር ያስመለስኩትን ወልቃይትን ፋኖ ውሰዱት ብሏል፣ ያስቸገረን ፌዴራል መንግስቱ ነው ብለው ትግራዮች ተናግረዋል እያሉ ነው። ይህንን የት መቼ ማን ተናገረው የሚለውን አብይ አህመድ አሊ አይመልሱትም። ይሁን እንጂ በዚህ 2 ደቂቃ በማይሞላ ንግግራቸው 5 የተለያየ እርስ በርሱም የሚጣረስ ንግግር ይናገራሉ። አንደኛ፣ ወልቃይትን ከትግራይ በጦርነት ነጥቄ ለጎንደር ሰጠሁት፣ ጎንደሬም እስከ ወልቃይት በነጻነት ይመላለሳል ይላሉ። ሁለተኛ፣ ወልቃይትን እሳቸው ስሙን ሳይጠሩ ለአማራ ህዝብ ህልውና እታገላለሁ የሚለው እያሉ የሚጠሩት ፋኖ ለትግራይ አሳልፎ ሊሰጠው እንደሆነ ይናገራሉ። ሶስተኛ፣ እኔ ነኝ የአማራ መሬት በድጋሚ ለትግራይ አይመለስም ብዬ ያስቸገርኩት ባይ ናቸው። አራተኛ ደግሞ ይህንን ጉዳይ በህገ መንግስቱ ይፈታ ብዬ አቆየሁት በማለት ይናገራሉ። አምስተኛ፣ ወልቃይትን በፌዴራል መንግስቱ ውክልና የሚተዳደር ነው፣ ነገር ግን የአማራ ክልል በተሟላ ሁኔታ ወደ እኔ እንዲካለል አልተደረገም አለኝ በማለት ይቀጥላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም። ከጦርነቱ በኋላ የፌዴራል መንግስት በውክልና ወልቃይትን ያስተዳድራል ሲሉ እነደመቀ ዘውዱንና አሸተ ደምለውን የመደብኳቸው እኔ ነኝ እያሉ ነው።
ይህም ማለት ጦርነቱ ከተጠናቀቀ በኋላ በዚህ አካባቢ የሚኖሩ የትግራይ ተወላጆች ላይ እስር፣ ማፈናቀልና ገድሎ ወደ ተከዜ ወንዝ መጣል የመሳሰሉትን በእነ አምነስቲና ሂውማን ራይትስ ሪፖርት የተዘገበላቸውን ጎንደሬ አይደላችሁም ሌላ አማራ ናችሁ እየተባሉ ስለመገደላቸው በነ ሪፖርተር የተጻፈላቸውን ሰዎች ያስገደልኩት ያፈናቀልኩትና ወደ ወንዝ ያስጣልኩት እኔ ነኝ እያሉ ነው። የፌዴራል መንግስት በውክልና ያስተዳድረዋል ካሉ ፌዴራል መንግስቱ በእሳቸው የሚመራ ነውና ይህ ወንጀል ከእሳቸው እጅ የሚነሳ አይሆንም። ወልቃይት የተባለ ካርድ እያለ አማራና ትግራይም እዚያው መዋጋት እየተገባው እኔ ላይ መተባበሩ ተገቢ አይደለም ለማለት ፈልገው የጎለጎሉት ክር እሳቸው ጋር ደርሷል። 5 የተለያየ ነገር እያምታቱ ቆይተው ወንጀላቸውን በቀጥታ ተናዘዋል። ከጦርነቱ በኋላ ወልቃይትን የማስተዳድረው እኔ ነኝ ብለዋል። ይህ በምስሉ ላይ የሚታየውና ባለፈው ሚያዝያ የተነበበው የሂውማን ራይትስ ዎች ዘገባ ደግሞ የአብይ አህመድ ተወካዮች እነደመቀ ዘውዱ ከጦርነቱ በኋላ ማለትም አብይ በውክልና ወልቃይትን ማስተዳደር ጀመርኩ ካሉበት በኋላ በአካባቢው በሚገኙ ተጋሩ ላይ የጦር ወንጀልና የዘር ማጽዳት እንደፈጸሙ ያትታል። ይህም ማለት በአብይ አህመድ ትዕዛዝ ይህ ወንጀል ተፈጽመዋል ማለት ነው። የዚህ ሁሉ ወንጀል አውራ የሆኑት ጠቅላይ ሚኒስትርም እነደመቀንና አሸተን የእኔ ተላላኪዎች ናቸው ሲሉ በውክልና እንደሚመሯቸውም እንደሚያሰማሯቸውም አምነዋል። የአማራ ህዝብ ለምን በአገር ውስጥም በውጭም ሲደግፍህ እንዳልነበር ፊቱን አዞረብህ የሚል ይዘት ያለውን ጥያቄ ሲጠየቁ የህዝቡን ጥያቄ አንድ ጊዜ ከሚሸት ነገር ጋር ሲያሻቸው ደግሞ የቢምቢና የትንኞች ሐሳብ አድርገው ያቀርቡታል። ከዚህ በፊት የአማራ ህዝብ በሰልፍ ወጥቶ አትግደሉኝ፣ አታፈናቅሉኝ እያለ ሲጮህ እነዚህ እንቁራሪቶች ናቸው ጮኸታሞች፣ ስለ ጮህ የሚቀየር ነገር የለም ብለው የተናገሩትን አሻሽለው የአማራን ህዝብ ጥያቄ ያነሱትን ሰዎች ቢምቢዎችና ትንኞች እንደሆኑ አድርገው ያብራራሉ። እኔ ስልጣን ሲይዝ አማራ ክልል ውስጥ ቢምቢዎች ገቡ እያሉም ይተነትናሉ። የቢምቢን ድምፅ ሰምተ ከሆነ መተኛት አትችልም። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ህልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። የአማራ ህዝብ ለአብይ አህመድ እንቁራሪት ተብሎ የሚዘለፍ ጩኸታም ተብሎ የሚሰደብ ሽፍታ ደባቂ ተብሎ የሚወጋ ነበር። አሁን ደግሞ ትንኝና ቢምቢ ተብሏል። ትንኝና ቢምቢ ተብሎ የሚገለጽ ደግሞ የትግራይን ህዝብ አረም፣ የኦሮሞን ህዝብ አሳውን ለመያዝ መድረቅ ያለበት ባህር ብለው እንደተናገሩት ሁሉ ሁላ አቀፍ ጦርነት እንደከፈቱበት ይታወቃልና ቢምቢና ትንኝ ባሉት የአማራ ህዝብም ላይ ተመሳሳዩን እያደረጉ ናቸው። ሰዎችን ወይም ማህበረሰቦችን ከነፍሳት ወይም ከተባይ ጋር ሲያነጻጽሩ የስልጣኔን እንቅልፍ የምታባንኑ እናንተ ቢምቢዎች ወይ እንደማጸዳችሁ እወቁ እያሉ መሆናቸውን ልብ አለማለት አብይ አህመድን አለማወቅ ይሆናል። ጠቅላይ ሚኒስትሩ በንግግራቸው የሞቱ ሰዎችን ምስክር ማድረግ የሚታወቁበት ነው። ጄኔራል ሰዓረን ለሞት የዳረገው ሰኔ 15 ብርሃኑ ጁላን ኤታማዦር ሹም አድርጎ ሚሊዮኖችን ለመግደል አስችሏል። እነዚህን ነጥቦች የገጣጠመ ሰው የኒያ ዝምተኛ ጄኔራል ገዳይ ከአብይ አህመድ ውጪ አይደለም ቢልክ ነው። እሳቸው ግን ያንን በትግራይ ህዝብ ዘንድ እንደ እንቁ ይታይ የነበረን ጄኔራል የገደሉት ራሳቸው አማሮች መሆናቸው ይታወቅ ለማለት ከባህር ዳሩ ሁኔታ ጋር ያንን ግድያ አገናኝተው እሳቸው በአንጻሩ በነገሩ እንደሌሉበት ለመግለጽ ሰዓረ ጓደኛ የነበር ይላሉ። ከአብይ አህመድ ጋር አብሬ ተማርኩ የሚል የለም። እኒህ ሰውዬ እስከ 7ኛ ክፍል በላይ ትምህርት ቤት አልሄዱም ሲባሉ ቢኖርም ጭራሽ የሞተውን ሰው ምስክር ጠርተው ከሰዓረ ጋር ተምሬያለሁ ብለዋል። ጄኔራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። አብይ በዚህ ንግግር ውስጥ ሊያስተላልፉት የፈለጉት መንታ መልእክት እኔ እስከ ሃይስኩልም ተምሬያለሁ ለዚህም ምስክሬ ነው የሚልና ጄኔራል ሰዓረ ጓደኛዬ ስለሆነ አልገደልኩትም ለማለት ነው። በእርግጥ ተምሬያለሁ ለማለት ምስክር የጠሩት በህይወት የሌሉትን ጄኔራል ሰዓረን በመሆኑ የመጀመሪያው መልእክታቸው ነባሩን ውሸታቸውን የበለጠ ከማስረገጥ ባለፈ ደግሞም ከ7ኛ ክፍል የዘለለ ትምህርት እንዳላቸው የሚመሰክር የትምህርት ቤት ጓደኛና እሳቸውን ከ7ኛ ክፍል ወዲህ አስተምሬያለሁ የሚል መምህር እንደሌላቸው በድጋሚ ከማረጋገጥ ውጪ የሚፈይደው ነገር የለም። ልክ እንዳምባቸው ሰዓረም ጓደኛዬ ስለሆነ አልገደልኩትም ለማለት የፈለጉት ግን ስንት ጓደኞችን ለሞትና ለእስራት እንዲሁም ለስደት የዳረጉ እርሶ ለማ መገርሳን የሚያህል ባለውለታ ለቁም እስር ለስደትና ለእንግልት መዳረጋቸው ሳይበቃ ጣሊያን ድረስ ገዳይ ልከው እርምጃ
ለመውሰድ የሞከሩ እርስዎ ጄኔራል አሳምነው ጽጌን በአዘዙት ጦር ካስገደሉ በኋላ እኔ አላስገደልኩትም ብለው የተናገሩት ራስዎ እነ ሳረን ጓደኞቼ ስለሆኑ አልገደልኳቸውም ሲሉ ማን ያምኖታል የሚልን ጎምዛዛ ጥያቄ መሰንዘር ያስፈልጋል። የአማራ ክልል ባለስልጣናትን ማን እንደገደላቸው ሲያብራሩም አንድ ነገር አመልጧቸዋል። ከዚያ መገደል በፊት ከእኔ ትዕዛዝ የሚወጡ ለእኔ አልገዛ ያሉ የአማራ ክልል መሪዎች ነበሩ በማለት እርምጃ እንደወሰዱባቸው እንድንጠረጥር የሚያግዘን ለእርግጠኝነት የተጠጋ ማብራሪያ ይሰጡናል። ለውጥ ተቀብለ ኃላፊነት ተቀብለ የህዝብ አደራ ተቀብለ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እየተናገሩ ያሉት ሰኔ 15 2011 ዓ.ም በአማራ ክልል የተገደሉትን ባለስልጣናት በማስመልከት ነው። ከአንድ ፓርቲና ከአንድ መንግስት እቅድ አለመቀበል ሲሉ እኔን አለመታዘዝ ማለታቸው ነው። እናም እያነከሱና አልታዘዝ እያሉ ሲያስቸግሩ እርምጃ ወሰድኩባቸው እያሉ ነውን የሚለውን ወፍረም ጥያቄ እንድናነሳም